እንኳን ደህና መጣችሁ ወደ ቻናላችን። ዛሬ የምናየው አብረን አፕላይድ ማቴማቲክስ ዋንን ይሆናል። አፕላይድ ማቴማቲክስ ዋንን ከመጀመሪያው ጀምረን ከቻፕተር 1 ቬክተር እንደ ቬክተር ስፔስ ከሚለው ኮንሰፕት እንጀምራለን ማለት ነው። ተከታተሉ። መጀመሪያ ቻፕተር 1 ላይ የምናየው ቬክተር እንደ ቬክተር ስፔስ ሲሆን ዋን ባይ ዋን እያንዳንዱን ፖይንት አንዳንዱ ክፍሎች ላይ አይተን እናያቸዋለን። የመጀመሪያው 1.1 ስር የምናየው ቬክተር እንደ ቬክተር ስፔስ ነው። ለዚህ ኮንሰፕት ብዙዎቻችሁ ፋሚሊየር ናችሁ፣ ምክንያቱም ስካላርና ቬክተርን በጣም እየተማራችሁ ስለሆነ ከዚህ በፊት የመጣ ነው። ቀላል አድርገን ዲፊኒሽኑ አይተን ከዛ በኋላ ወደ ማቴማቲክስ ፓርቱ እንገባለን ማለት ነው። መጀመሪያ ላይ ምንድነው ማለት ነው ቬክተር እንደ ቬክተር ነው የሚለው ስካላር እንደ ቬክተር ነው 1.1 ጋር what do you mean the scalar and the vector first of all? ስካላር ማለት ምንድነው? ዲስክራይቢንግ ባይ ማግኒቱድ ኦንሊ በምንድነው በማግኒቱድ ብቻ ነው የሚገለጸው። ምን ማለት there is ስካላር ማለት there is no direction here። ቬክተር ማለት ደግሞ ምንድነው? they have both magnitude and ዳይሬክሽን ሁለቱንም የያዘ ነው። ማግኒቱድም ዳይሬክሽኑን አንድ ላይ የያዘ ነው። ፋሚሊየር ናችሁ ለዚህ ኮንሰፕት። እዚህ ጋር ደግሞ ምንድነው ቱ ቬክተር አር ዘ ሴም የሚባሉት ምን ከሆኑ ነው if they have the same magnitude and the same direction ከሆኑ the two vector they have the same vector ናቸው ብለን እንገልጻቸዋለን እንደዛ ማለት ይሄ this is familiar for this one። 2.1.2 ጋር ስንመጣ ደግሞ ምንድነው ኦፕሬሽን ኦፍ ቬክተር ነው። ቬክተሮች እንዴት ነው ኦፕሬት የምናደርገው? እዚህ ጋር ምንድነው ኦፕሬሽንን ኦፕሬሽን ኦፍ ማቴማቲክስ የሚባሉ ኮንሰፕቶች አሉ አይደል? አዲሽን፣ ሰብስትራክሽን፣ መልቲፕሊኬሽን፣ ዲቪዥን ያልናቸው እነዛን ኮንሰፕቶች ናቸው ወደ ቬክተር ውስጥ እንዴት እንጠቀማለን የሚለውን ኮንሰፕቶች ነው ያለ። የመጀመሪያው ምንድነው አዲሽን ኦፍ ቬክተር ነው። አዲሽን ኦፍ ቬክተር ጋር ስንመጣ ምንድነው እንዴት ነው ቬክተሮችን አድ ማድረግ የምንችለው? how to add the vectors ኤኒዋን የትኛውንም ቁጥር አድ እንደምናደርገው ነው ቬክተሮችን አድ የምናደርገው። ይሄ ማለት ለምሳሌ የሆነ ቬክተር ኤ ቢሰጠን ከዚህ ጋር ሙቭ አድርገው ቬክተር ቢም ከዚህ ጋር ሙቭ አድርገው ቢሰጠን how to add ይሄኛው አንድ ቬክተር ነው፣ ይሄኛው ደግሞ ሌላኛው ቬክተር ነው ማለት ነው። ቬክተር ኤ ፕላስ ቬክተር ቢ ስናደርግ ምንድነው እዚህ ጋር ያለውን ሄድ እቺኛዋ ቴል እና ምን ነው የምናገኘው ሄዷን ነው የምናገኘው። ምክንያቱም የትኛውም ላይ ከዚህ ጋር ሲጀምር ይሄኛው ምን ነበራት ቴል ነበራች፣ ይሄኛው ምን ነበራት እዚህ ጋር ሄድ ነበረች። ከዛ በኋላ ቬክተር ቢም እዚህ ጋር የራሷ ቴል አላት፣ የትኛዋ ደግሞ ምን ሄዷ ነች። ስለዚህ ቬክተሮችን አድ ስናደርግ በእንደዚህ አይነት ኮንሰፕቶች ውስጥ ምንድነው ቴሉና ሄዱን እናገኛለን just be adding the vector ነው ማለት ነው። in other word እንደውም ነው አዲሽናል ቬክተሮች የራሳቸው ፕሮፐርቲ ያላቸው there is commutative law ነው እንዲሁም associative law ናቸው። ምክንያቱም a plus b ስናደርግና b plus a ስንል that is the same because of the addition is what commutative and also there is associative law ነው ማለት ነው። ሌላኛው ደግሞ ምንድነው there is subtraction of vector ነው። subtraction of vector ጋር ስንመጣ ምንድነው in other words there is opposing of vector mean there is the opposite of the addition of vector. this means አንደኛው ቬክተር ሙቭ የሚያደርግበት ዳይሬክሽን ይሄ ከሆነ ቬክተር ኤ ካል ነው የሱ ኦፖዚት ቬክተር ደግሞ ምንድነው የሚሆነው ማለት ነው ማይነስ ኤ ቬክተር ነው የሚሆነው። ለምሳሌ ይሄኛው ቬክተራችን ቬክተር ቢ ቢሆን የዚህኛው ቬክተር ማግኒቱዱን ስንፈልግ ምንድነው የምናደርገው ማለት ቀጥታ ቬክተር ቢ ማይነስ ቬክተር ኤ ነው የምናደርገው። ይሄ ማለት ምንድነው በሌላ በኩል ቬክተር ኤ አለ ቬክተር ቢ አለኝ የሱ ቬክተር የኦፖዚት ቬክተር የሆነው ማለት ነው ቬክተር ኤ ነው የሚሆነው። የሱ ቬክተር ኤ ደግሞ ኦፖዝ መሆኑን ለማሳየት ደግሞ ማይነስ እናደርጋለን። አት ዛት ታይም ምን ይፈጠራል ማለት ነው ኦብቪየስሊ ቢ ማይነስ ኤ ይፈጠራል። ምክንያቱም ማይነስ ፕላስ ዊ ጌት ዋት ማይነስ ስለሚሰጠን ማለት ነው። this is our subtraction of vector ነው። ሌላኛ ደግሞ ምንድነው there is a scalar multiplication ነው። what do you mean scalar multiplication? scalar multiplication ማለት ደግሞ አንደኛ ቬክተር በሆነ ስካላር በሆነ ኮንስታንት ቁጥር መልቲፕላይ ሲደረግ ማለት ነው ስካላር ኦፍ መልቲፕሊኬሽን ማለት። ይሄ ማለት ለምሳሌ ቬክተር ላምዳ ታይምስ ኤ ብንል ይችኛዋ ላምዳችን ምንድነች ማለት there is a vector ነች፣ ላምዳችን ደግሞ ምንድነው there is ስካላር ነች። ስለዚህ ስካላር መልቲፕሊኬሽን ማለት ምንድነው የሆነ ኮንስታንት ነምበር ስካላር ምንለው የኮንስታንት ነምበር ለምሳሌ ላምዳ አለ፣ ይችኛዋ ደግሞ ቬክተር ኤ ነች ማለት ነው። ስለዚህ ምኑን ነው የሚቀየርልን ማለት ነው ዳይሬክሽን ወይ ደግሞ ማግኒቱዱን የሚቀየርልን። ለምሳሌ የላምዳችን ቫልዩ ፖዚቲቭ የምትሆን ከሆነ ስካላር መልቲፕላይዋ ደዋት the same direction as vector a ከቬክተር ኤ ጋር ምንድነው ማግኒቱዱ እንጂ የሚለወጠው ዳይሬክሽኑ ምንድነው the same direction ነው የሚሆነው። ምናችን ላምዳችን ፖዚቲቭ የምትሆን ከሆነ ወይም ላምዳ ቫልዩ ኔጌቲቭ ከሆነሳ we have to what ላምዳ ኤ ነው የምናገኘው። ይሄ ማለት ምንድነው ከቬክተር ኤ ጋር ምንድነው የሚሆነው ማለት ነው they have to ኦፖዝ ያደርጋል ማለት ነው። why because of ላምዳችን ምን ስለሆነ there is ኔጌቲቭ ስለሆነ ኦፖዝ ዳይሬክሽን ይፈጥራል። ላምዳችን ግን ደሴም ማግኒቱድ ነው የሚሆነው መጀመሪያ ከነበረው ጋር ማለት ነው። ሌላኛው ኮንሰፕት ደግሞ 1.3 ጋር ስንመጣ ደግሞ ቬክተር ኢን 2 ዳይሜንሽን 3 ዳይሜንሽን ኢን ዘ ካርቲያን ኮኦርዲኔት ፕሌን። ቬክተር ስፔስ እንደ መንገባው አንደኛ ኮንሰፕታችን ከላይ ያሉት አሁን ስናያቸው የነበራቸው ሁሉም ምንድናቸው ማለት ነው ከዚህ በፊት የምናውቃቸው ኮንሰፕቶች ናቸው። ከዚህ ጋር ነው የምንጀምረው አፕላይድ ቱል ማለት ነው። ቬክተር ኢን 2 ኢን 3 በ2ዲ እና በ3ዲ ላይ ቬክተሮች እንዴት ነው ላያቸው የምንችለው? 2ዲንም አይተናል ከዚህ በፊት ምክንያቱም ሊያፍቶ ፋሚሊየር ስለሆነ። ቬክተር ኢን ዘ ፕሌን ስንል ምንድነው ሁለት ፕሌን ወይም ደግሞ 2ዲ ነው። ይሄ ማለት ምንድነው በሌላ በኩል ምንድነው ኢን ኤክስ ኤንድ ዋይ ዳይሬክሽን ነው የምንገልጸው ማለት ነው። ቬክተራችን የሚሆነው ኤክስ እና ዋይ ዳይሬክሽን ብቻ ነው የሚኖረው 2 ዳይሜንሽን ስንል ማለት ነው። this means our vector in the plane ማለት ነው። ለምሳሌ ቬክተር ኤ ያችን አለ። ይሄ ቬክተር ኤ ያችን a1 a2 ብለን መግለጽ እንችላለን ወይም ደግሞ in the x direction እና in the y direction ማለት ነው።
ቬክተር ኢን ዘ ፕሌን ስንል ምንድነው ማለት ነው? ኢን ኤክስ አክሲስ ኤንድ ዋት ዴር ኢዝ ዋይ አክሲስ አለን ማለት ነው። ኢን ዘ ኤክስ አክሲስ ስንል ምንድነው? ዴር ኢዝ ኤ ዋን አለኝ። ኢን ዘ ዋት ኢን ዘ ዋይ አክሲስ ስንል ደግሞ ኤ ቱ ማስቀመጥ ይችላል፣ ወይም ደግሞ ኤ ኤክስ እንደ ኤ ዋይ ማለት ይችላሉ። ዳት ማተር። ስለዚህ የሱኛውን ቬክተር ኤያችን በዚህ ጋር ሙቭ ካደረገ ኢን ዘ ኤክስ ዳይሬክሽን ኤ ቱ ደግሞ ኢን ዘ ዋይ ዳይሬክሽን ሙቭ ካደረገ ሃው ቱ ፋይንድ ዘ ቬክተር ኢን ዘ ዋት ሪሶልቪንግ ፓርት ወይም ደግሞ ዘ ማግኒቱድ ኦፍ ኤን እንዴት ነው ማግኘት የሚችለው? በምን ላይ? በ2ዲ ላይ ወይም ደግሞ በፕሌን ላይ ማለት ነው። ማግኒቱድ ኦፍ ኤ ስንፈልግ which is equal to ምንድነው የምናደርገው ማለት ነው? ይሄ ማለት በሌላ በኩል ምንድነው ማለት ፓይታጎረስ ቴዎረም መጠቀም ይችላል። ይሄ ማለት ምንድነው? ኤ ስኩዌር which is equal to what a1 ስኩዌር ፕላስ what a2 ስኩዌር ከሚለው ኮንሰፕት የመጣ ነው። ሶ at this time ማግኒቱድ ኦፍ ኤ ስንፈልግ ምንድነው የምናደርገው ማለት ነው? this is under the radical of a1 ስኩዌር ፕላስ a2 ስኩዌር ይሆንልናል ማለት ነው። ሞር አስ ኤግዛምፕል ነው። Example, consider the vector A represented by the line segments whose goes from the point A to point this one. ለምሳሌ የኛው ፖይንት ኤ ልንሆን እንችላለን፣ ፖይንት ኤ1። ይችኛዋ ደግሞ ፖይንት ኤ2 ልንሆን እንችላለን። ፖይንት ኤ1አችን 1.2 ነው። ፖይንት ኤ2አችን ደግሞ 4.6 ነው። ምክንያቱም ይችኛዋ ኤክስ ዳይሬክሽን ሙቭ ያደረገችው ይችኛዋ ዋይ ዳይሬክሽን ነው። ምክንያቱም ኢን ዘ ፕሌን እያወራን ስለሆነ ማለት ነው። ኤ2አችንም 4.6 ነው። ካን ዩ ካልኩሌቲንግ ዘ ኮኦርዲኔት ኤንድ ሌንግዝ ኦፍ ዚስ ቬክተር። አሁን ለምሳሌ ሁለት ነገር ነው የጠየቀን እዚህ ጋር። አንደኛው ምን ነው የጠየቀን? ኮኦርዲኔቷን የጠየቀን ማለት ነው። ሁለተኛው ሌንግዙን የጠየቀን። ሌንግዝ ማለት በሌላ በኩል ምን የጠየቀን ማለት ነው? ዜር ኢዝ ፋይንዲንግ ዘ ማግኒቱድ የጠየቀን ማለት ነው። ሶ እቺኛው ኮኦርዲኔት ደግሞ ምን ሆነ የጠየቀን ማለት ነው? ዜር ኢዝ አ ፖይንት ነው የጠየቀን በሌላ በኩል ሌላ አዲስ ነገር ኖሮት አይደለም። ሶ እንደዚህ በሚሆንበት ታይም ሶ ሃው ቱ ፋይንድ ዘ ፖይንት ፖይንቷን ለማግኘት ስፈልግ ፖይንት ኤ ብላት እቺኛው ፖይንት የተሰጠኝ ፖይንታችን ማነች? ኤ1 which is equal to 1.2 ነው የሚሆነው። ኤንድ ኤ2 ማለት ደግሞ ምንድነው ማለት ነው? ሶ ኤ2 ማለት ደግሞ ምንድነው? 4.6 ነው የተሰጠኝ ማለት ነው። ዜር ኢዝ 4.6 ነው። ሶ ፖይንቷን ለማግኘት ወይም ደግሞ ኮኦርዲኔት የጠየቀኝ መጀመሪያ ኮኦርዲኔትን ፋይንድ ለማድረግ ስፈልግ ምንድነው ኮኦርዲኔት የሚይዝ አስ አይ ቲንክ ኤ ብዬ ልወስደው እችላለሁ። ኮኦርዲኔት ኤ ለማግኘት which is equal to ምን ማድረጋለሁ ማለት ነው? ኦብቪየስሊ በቀላሉ ኤ2 ማይነስ ዋት ኤ1 አደርጋለሁ ማለት ነው። ይሄ ማለት ምንድነው? ኤ2 ቬክተር እነማን ናቸው? 4.6 ነው ሲቀነስ ኤ2 ቬክተር ኤ1 ቬክተር ደግሞ ምንድነው 1.2 ነው የሚሆንልኝ ማለት ነው። ሶ በቀላሉ ምንድነው ማድረገው ማለት ነው? 4 ሲቀነስ 1 3 ይሆንልኛል። 6 ሲቀነስ 2 ደግሞ ምን ይሆንልኛል? 4 ይሆንልኛል። ያገኘሁት ቬክተራችን ማን ነው? ይሄኛው ቬክተር ኤክስን ከኤክስ አክሲስ ላይ ዋይን ደግሞ ከዋይ ላይ ነው የምቀንሰው ማለት ነው። ይሄ ምናችን ነው? ዴር ኢዝ ኤ ኮኦርዲኔታችን። ሁለተኛ ላይ የጠየቀን ደግሞ ኮኦርዲኔት ማለት በሌላ በኩል ፖይንታችን ነው ማለት ነው። በቃ ኮኦርዲኔት የጠየቀን ኮኦርዲኔት ማለት ሁለቱም የሚገናኙበት ፖይንት የቱ ጋር ነው የሚለው ነው። ሌላኛው ደግሞ ሌንግዛችን ነው። ሌንግዝ ማለት በሌላ በኩል ምናችን ነው? ዴር ኢዝ ማግኒቱድ ፓርታችን ነው። ማግኒቱድ ለማግኘት ደግሞ ምንድነው የምናደርገው? በቀላሉ ማግኒቱድ ለማግኘት ደግሞ እዚህ ጋር ያየነው ፎርሙላ ከላይ አሁን ፋይንድ ያደረግንበት ወይ ማለት ነው ኢንቱ ዳይሜንሽን ሲሆን እንዴ ነው ማግኒቱድ የፈለገው ነው። እዚህ ጋር ያየነው ፎርሙላ ነው የምንጠቀመው በቀላሉ። ይሄ ማለት ማግኒቱድ ኦፍ ኤ which is equal to and the radical of a1 ስኩዌር ፕላስ ዋት a2 ስኩዌር። የነሱ a1 ስኩዌር እና ፕላስ a2 ስኩዌር ማለት ደግሞ ምንድነው? ቀጥታ ማግኒቱድ ኦፍ ኤ ነው ማለት። ማግኒቱድ ኦፍ ኤ ማለት ደግሞ ያገኘነው እዚህ ጋር ምንድነው? ዲስ ቫልዩ። ስለዚህ and the radical of 3 ስኩዌር ፕላስ ዋት 4 ስኩዌር ይሆናል። ይሄን ከራዲካል ሲወጣ 9 16 ሲደመር 25 ራዲካል 3 ስንት ይሆናል ማለት ነው? 5 ይሆንልኛል ማለት ነው በቀላሉ። ይሄ ማግኒቱድ እንዴት እንደምፈልግ ያየነበት ኮንሰፕት ነው። ኢን ዋት ኢን ቱ ዳይሜንሽን ማለት ነው። ቀጥለን ደግሞ ወዴት እንገባለን? ወደ 3D ቬክተር እንገባለን። ቬክተር ኢን 3D ኢን ስፔስ። ቬክተር ኢን 3D ኢን ስፔስ ነው ደግሞ ያን ኦብጀክቱ ምን ላይ መግለጽ ማለት ነው? በስፔስ ላይ ስንገልጸው። ይሄ ማለት ምንድነው? ኢን ዋት ኢን አወር ኤክስ ዋይ እና ዜድ ነው የምንገልጸው ማለት ነው። ሶ ኦብጀክታችን ምንድነው? 3D ላይ ነው ያለው። ሶስት ቫሪያብሎች ነው የምንጠቀመው ኤክስ ዋይ ዜድ ነው የምንጠቀመው። ስለዚህ ለምሳሌ ቬክተር የመጀመሪያው ቬክተር ኤ ያችንን ኤ1 ኤ2 ኤ3 ወይም ደግሞ ኤክስ ኤዋይ እና ኤዜድ ማለት ይችላል። ዳዝንት ማተር ቢንም ቢ1 ቢ2 ቢ3 ዳይ ዋት ሶ ሶስት ቫሪያብሎች እንደምንጠቀሙና 3D እንደሆነ ለማሳየት ስንፈልግ ነው ማለት ቬክተራችን እዚህ። ሶ ቬክተሮች ለምሳሌ ይሄኛው ቬክተር ኢን ዘ 2 ዳይሜንሽን መጠቀም ይችላል። ይሄ ማለት ምንድነው? ቬክተር ኤ ፕላስ ቢ ስንል ይሄኛው ቬክተርና ይሄኛው ቬክተር ለመደመር ስንፈልግ ምንድነው የምናደርገው? ኤ1ን ከቢ1 ጋር ኤ2ን ከቢ2 ጋር ኤ3ን ከዋት ከቢ3 ጋር ነው የምንደምረው ማለት ነው በቀላሉ። ሶ እንዲሁም ደግሞ ምን እንደምናደርገው ኤ3ን ከምን ጋር ፕላስ ዋት ቢ3 ነው የምናደርገው ማለት ነው። እንደዛውም ኤ ማይነስ ቢ ሲሆን እሳ the same to this procedure በቃ ሶ ኤ1 ማይነስ ዋት ቢ1 ኮማ ቶ ኤ2 ማይነስ ዋት ቢ2 ኮማ ዋት ኤ3 ማይነስ ዋት ቢ3 the same procedure a multiplication a times b ከሆነ ምንድነው the same procedure እንጠቀም for everyone for every operation you can use what the same way ሶ ልክ እንደ 2D ላይ እንዳየነው ይሄኛውን ምንድነው ማግኒቱድ ስንፈልግ ወይም ደግሞ የተሰጠን ኦብጀክት ማግኒቱዱን ፋይንድ በምናደርግበት ታይም the magnitude of a which is equal to the radical of what a1 square plus a2 square plus what a3 square ነው የምናደርገው ማለት ነው። this is the same ይሄማ በሌላ በኩል ምንድነው ax square plus what
ay ስኩዌር ፕላስ az ስኩዌር ነው ማለት ነው። ይሄ ማለት ምንድነው? ኦብጀክታችን ሙቭ የሚያደርግበት ዳይሬክሽናችን ምንድነው? ኢን 3D ነው። x y እና z ዳይሬክሽን አለ ማለት ነው። በዚህ ጋር ኢን አወር ፕሌስ እንገልጠው ማግኒቱዳችን እዚህ ጋር ሊሆን ይችላል፣ እዚህ ጋር ሊሆን ይችላል፣ እዚህ ጋር ሊሆን ይችላል። ስለዚህ ይሄኛው ቬክተራችን ቬክተር a ቬክተር a ቬክተር a just finding what magnitude of a ነው ማለት ነው። 3D ሲባል በእንደዚህ አይነት መንገድ ነው የምናሳየው በቀላሉ። ሶ ኢን አስ ኤግዛምፕል ነው ሶ አር ዘ ፎሎዊንግ ቬክተርስ ሶ እነኚህ ቬክተሮች እንደምራቸው ለምሳሌ ቬክተር u አለ። ቬክተር u -1 2 እና 3 ሰጥቶኛል። ቬክተር v ሳ ቬክተር v 2 -5 እና 0 ተሰጥቶኛል። ሶ አድ በምናደርግበት ታይም በቀላሉ ቬክተር u እንውሰደው። አሳንዝ ጊቭን ፓርት ጋር ስንመጣ የተሰጠኝ ቬክተር u ምንድነው? ቬክተር u which is equals to -1, 2, 1 ነው። ኤንድ ቬክተር v ጋር ስንመጣ 2 -5 እና ምንድነው 0 እንሰጠኝ ማለት ነው። ሶ ምን አድርጉ ነው ያለን? we just be adding this vector ሶ እነኚህ ቬክተር ስንደምራቸው ቬክተር u ፕላስ ቬክተር v በምናደርግበት ታይም which is equals to ሶ የመጀመሪያው ፓርት ኤክስን ከኤክስ ጋር ነው፣ ዋይን ከዋይ ጋር፣ ዜድን ከምንድነው ከዜድ ጋር ነው አድ የምናደርገው በቀላሉ። ስለዚህ -1 ፕላስ ዋት ፕላስ 2 ኮማ there what 2 ፕላስ ዋት -5 ኮማ there what 1 ፕላስ 0 እናደርገው ማለት በቀላሉ። ሶ -1 ፕላስ 2 there is 1 ኮማ 2 minus 5 there is -3 ኮማ what 1 ፕላስ 0 there is 1። ስለዚህ ቬክተር u ፕላስ v ያችን በእንደዚህ አይነት መንገድ አድ ማድረግ ሰብስትራክት ስናደርግም the same procedure here በቃ everyone። እንዲሁም ደግሞ ቬክተራችን ቢለወጥ ለምሳሌ at the form of unit vector ቢሰጥ ለምሳሌ ቬክተር u አችን which is equals to -i ፕላስ what 2 in j ፕላስ k እና ቬክተር v ደግሞ which is equals to what 2 in i minus 5 in j ቢሰጠኝ 5 in j ማለት በሌላ በኩል ምንድነው ፕላስ ዋት ይሄንን ባላንስ ለማድረግ ምን እናደርጋለን 0 in k ማለት ይችላል ማለት ነው። ሶ ቬክተር u ፕላስ ቬክተር v which is equals to ምንድነው the same procedure ነው የምንጠቀመው። ሶ i plus i እና j ሶ i ከi ጋር j ከj ጋር ሶ k ከk ጋር ነው የምንደምረው። ስለዚህ minus i plus 2j there is what there is in i ነው የምናገኘው። ሶ 2j minus 5j there is what 3j plus what plus 1 k ነው የምናገኘው ማለት ነው። ሶ ዩኒት ቬክተርም ሆነ ኖርማል ቬክተራችን ቢሰጠንም the same procedure ተጠቅመን አድ እናደርጋቸዋለን። ሌላኛው ኤግዛምፕል ደግሞ ኢን3ዲ ላይ ምናምን ምንድነው in example 2 vector u is this one and the vector finding what 2 over 3 of u and minus so ይሄኛውም በጣም ኢዚ ኮንሰፕት ነው። ይሄ ማለት ምንድነው ቬክተር u አችን ሰጥቶን ያለ ቬክተር u which is equals to what 3 in i plus 4 in j minus what minus in k ነው የተሰጠኝ። ሶ እንደዚህ ከተሰጠኝ በኋላ ምኑን ፋይንድ አድርግልኝ ማለት 2 over 3 ብዙ ጊዜ እንደዚህ አይነት ጥያቄዎች ፈተና ላይ ይመጣሉና በደንብ ፕራክቲስ አድርጓቸው። 2 over 3 what 2 over 3 u ቬክተር የተሰጠን ቬክተር ምን አድርጎ ነው ማለት ነው በ2 over 3 መልቲፕላይ አድርጎ ማለት ነው። ሌላ አዲስ ነገር የለውም። ይሄ ምንድነው የምናደርገው በቀላሉ 2 over 3 of what u ቬክተር u ማን ኢንፑት ማድረግ ነው። ምንድነው የምናደርገው 3i plus what plus 4j minus what minus k ነው የምናደርገው በቀላሉ ማለት ነው። ሶ 2 over 3 times 3 they what 6 divided by 3 they what there is 2 in i plus what plus 2 times 4 8 8 divided by 3 what that is 8 over 3 in j minus what 2 over 3 times minus k they what minus 2 over 3 in k ነው የምናገኘው ማለት ነው። ሶ ኤኒዋን ላይክ ቬክተራችንን መልቲፕላይ አርግ በሚልበት መንገድ ነው ላይክ ቬክተሩን የምናባዛው መልቲፕላይ የምናደርገው ማለት ነው። ሶ በእንደዚህ አይነት መንገድ ቬክተር ስፔስን ኢን 3D እና በ2D በእንደዚህ አይነት መንገድ ማየት እንችላለን። ሶ በሚቀጥለው ፓርቱ ደግሞ እንገናኛለን። የሚቀጥለውን ዶት ፕሮዳክት ፎርስ ፕሮዳክት እና ዳይሬክሽን ኢን ቬክተር አንግልስ የሚሉትን እና ላይክ ቬክተር ላይን ኦፍ ቬክተር ምናምን የሚሉትን ቬክተሮች በፓርቱ እንቀጥላለን። ይህን ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። አሪፍ ቱቶሪያል አብረን እንሄዳለን። ደህና ሁኑልኝ። አሪፍ ነው አከንደ